በመካከለኛው ምስራቅ ለቀናት የዘለቀው ወታደራዊ ውጥረት እንደተፈራው በመጨረሻም ፈንድቷል። አሜሪካና እስራኤል በጋራ በመሆን የተፈራውን ወታደራዊ እርምጃ በኢራን ላይ እየወሰዱ ይገኛሉ። ትላንትና ሁለቱ ሀገራት በወሰዱት 1500 ወታደራዊ ጥቃቶች የኢራኑን መንፈሳዊ መሪ አያቶላ አሊ ካሜኒን ጨምሮ በርካታ ወታደራዊ አመራሮች ተገድለዋል። ኢራን ጥቃት ከተፈጸመባት ዳፋው ለአሜሪካ የጦር ሰፈር የሰጡ ጎረቤት ሀገራት እንደሚተርፍ በገለጸችው መሰረት መጠነ ሰፊ የሚሳኤልና የድሮን ጥቃት እያዘነበች ትገኛለች። የተወደዳችሁ የአንኳር ዜና ቲዩብ ቤተሰቦች በያላችሁበት ሰላማችሁ ይብዛ። አብራችሁን ከቆያችሁ በመካከለኛው ምስራቅ ስለፈነዳው ጦርነት ብዙ የምንነግራችሁ ያልተሰሙ ነገሮች አሉ። መልካም ቆይታ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን የ10 ቀናት ቀነ ገደብ በመስጠት ቴህራን የዋሽንግተንን ፍላጎቶች እንድታሟላ ቢጠይቁም ኢራን ለአሜሪካ ፍላጎቶች አልንበረከክም የሚል ምላሽ ነበር የሰጠችው። በስዊዘርላንድ ጄኔቫ የተካሄደው ሶስተኛው ዙር ድርድር ከፊል ስምምነት እንደተደረሰበት ነበር የዓለም ጆሮ የሰማው። በጥቂት ቀናት ውስጥም በጣሊያን ቀጣይ ዙር ድርድር እንደሚካሄድ ሰምተን ነበር። ሆኖም ማንም ባልገመቱ መልኩ አሜሪካና እስራኤል በጋራ በመሆን ከትላንት ጀምሮ ቁልፍ በሆኑ ኢላማዎች ላይ ወታደራዊ እርምጃ መውሰድ ጀምረዋል። ሁለቱ ሀገራት ከባህርና ከአየር ባደረሱት ጥቃትም የኢራን መንፈሳዊ መሪ አያቶላ አሊ ካሜኒ መኖሪያን፣ የሀገሪቱ ፕሬዝዳንት መሱድ ፔዜሽኪያን ቤተ መንግስትና የኢራን አብዮታዊ ዘብ ዋና ጽሕፈት ቤትን መደብደባቸውን የተነገረው። በጥቃቱ የኢራን መንፈሳዊ መሪ አያቶላ አሊ ካሜኒና የኢራን አብዮታዊ ዘብ ቁልፍ ወታደራዊ አመራሮች መገደላቸው ተረጋግጧል። ከነዚህ አመራሮች መካከል የኢራን አብዮታዊ ዘብ ዋና አዛዥ ጄኔራል መሐመድ ፓክፖር እንደሚገኙበት እየተነገረ ይገኛል። ጄኔራሉ ወደ ስልጣን የመጡት ደግሞ በ12 ቀናቱ የእስራኤልና የኢራን ጦርነት ወቅት የዘቡ ዋና አዛዥ የነበሩት ሁሴን ሳላሚ መገደላቸውን ተከትሎ ነበር። የአሜሪካና የእስራኤል ጥቃት በመዲናዋ ቴህራን ላይ ብቻ ያነጣጠረ አልነበረም። መላው ኢራን በትላንትናው ዕለት ልክ በሀገራችን ህዳር ሲታጠን ጭስ እንደሚበዛው ጭስ በጭስ ሆና ነበር ያሳለፈችው። በኢራን የተለያዩ የሀገሪቱ ከተሞች ላይ መሰሉ ጥቃት የተካሄደ ሲሆን ወታደራዊ መሰረተ ልማቶች ደግሞ የጥቃቱ ኢላማዎች ስለመሆናቸው ተነግሯል። ሁለቱ ሀገራት በኢራን ደቡባዊ ክፍል በአንድ ሴቶች ብቻ በሚማሩበት ትምህርት ቤት ላይ በፈጸሙት ጥቃት ከ85 በላይ ተማሪዎች መገደላቸውም ተሰምቷል። በዚህ ጥቃት ምን ያህል ሲቪሎችና ወታደሮች ህይወት እንዳለፈ እስካሁን በይፋ ባይታወቅም በርካቶች በመላ አገሪቱ መሞታቸውና መቁሰላቸው እየተነገረ ይገኛል። ይህን ተከትሎም ኢራን አንዳች ጥቃት ከተቃጣብኝ የማላልፈው ቀይ መስመር የለም ባለችው መሰረት የበቀል በትሯን ከእስራኤል ባሻገር ለአሜሪካ የጦር ሰፈር በሰጡት 6 ሀገራት ላይ የሚሳኤልና የድሮን ውርጅብኝ ያሳርፋለች። ኳታር፣ ባህሬን፣ የተባበሩት አረብ ኤሚሬቶች፣ ሳውዲ አረቢያ፣ ኩዌትና ዮርዳኖስ ደግሞ የኢራን የበቀል በትር በቀዳሚነት ያረፈባቸው ሀገራት ናቸው። የኢራንን ጥቃት ተከትሎ የዓለማችን ረጅሙና ቅንጡ ሆቴል የሆነው ቡርጃ ከሊፋን ጨምሮ በርካታ ሰማይ ጠቀስ ህንፃዎች ከሰዎች እንዲጸዱ መደረጉም ተሰምቷል። የኢራንን የሚሳኤል ውርጅብኝ ተከትሎም በርካታ የመካከለኛው ምስራቅ ሀገራት ለደህንነታቸው ሲሉ የአየር ክልላቸውን የዘጉ ሲሆን የአውሮፕላን በረራዎችም ተቋርጠዋል። የኢራን ጦር ባወጣው መግለጫ የአሜሪካና የእስራኤልን ጥቃት ተከትሎ ኢራን በወሰደችው የበቀል እርምጃ 14 የአሜሪካ የጦር ሰፈሮች ላይ ጥቃት በማድረስ በርካታ ወታደሮችን ገድያለሁ ብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስለ ጥቃቱ በሰጡት መግለጫ ሀገራቸው በኢራን አገዛዝ ላይ የምትወስዱት ጥቃት እንደሚቀጥል ጠቅሰው ኢራናውያን ሀገራቸውን በመረከብ የራሳቸውን ዕጣ ፈንታ በራሳቸው ለመወሰን እንዲዘጋጁ ጠይቀዋል። ፕሬዝዳንቱ አያይዘውም በቀጣይ ቀናት መጠነ ሰፊ ጥቃቶች በኢራን ላይ እንደሚካሄዱ ጠቁመው ኢራናውያን በቤታቸው በመቆየት ራሳቸውን ከጥቃት እንዲጠብቁ አዘዋል። ፕሬዝዳንት ትራምፕ ለኢራን ወታደሮች ባስተላለፉት መልእክትም የኢራን ወታደሮች እጃቸውን ከሰጡ ምህረት እንደሚደረግላቸው ገልጸው እምቢታን ከመረጡ ግን ከሞት ውጭ ምንም አይነት አማራጭ እንደሌላቸው አስረግጠው ተናግረዋል። ይህ ጥቃት ነገን ከጥፋት የመታደግ መሆኑን የገለጹት ፕሬዝዳንት ትራምፕ ምንም እንኳን የተወሰኑ ወታደሮቻችን ሊሰዉ ቢችሉም የኢራንን ሚሳኤል፣ የባህር ኃይልና የኒውክሌር መሰረተ ልማት ሙሉ ለሙሉ ሳይወገድ ይህ ጦርነት አያበቃም ብለዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለኢራናውያን ባስተላለፉት መልእክት ኢራናውያን አንበሳ ናቸው ሲሉ የጠሯቸው ሲሆን ከዚህ አምባገነን ስርዓት የመላቀቂያ ጊዜያቸው መቃረቡን ጠቁመው እድሉ እንዳይበልጣቸው አሳስበዋል። ኢራን በበኩሏ በቀጠናው የሚገኙ የአሜሪካ ጥቅሞች ላይ ጥቃት ማድረሷን የቀጠለች ሲሆን በቀጠና ያሉና በእሷ ይደገፋሉ የሚባሉ ታጣቂዎች ጦርነቱን እንዲቀላቀሉም ጥሪ ማቅረቧ እየተነገረ ይገኛል። የሊባኖሱ ሄዝቦላ፣ የኢራቁ ሻይት ሚሊሻና የየመኑ ሁቲ ከኢራን ጎን በመሆን ለመዋጋት ዝግጁ መሆናቸውን አሳውቀዋል። የየመኑ ሁቲ ታጣቂዎች በቀይ ባህር ላይ በሚጓዙ መርከቦች ላይ የሚሳኤልና ድሮን ጥቃት መሰንዘር እንደሚጀመር በይፋ ገልጸዋል። ታዲያ ይህ ጦርነት ከቀጠለ 20 በመቶ የዓለማችን ነዳጅ የሚተላለፍበት የሆርሙዝ ሰርጥ የመዘጋት ዕድሉ ከፍተኛ ሲሆን በቀይ ባህር ላይ ሁቲዎች ጥቃት መሰንዘር ከጀመሩ ደግሞ ከድጡ ወደ ማጡ እንደማለት ነው። ይህ ጦርነት ከመካከለኛው ምስራቅ ባለፈ መላውን ዓለም ሊያናጋ እንደሚችል የሚነገረውም ለዚሁ ነው። ለዚህም ይመስላል እንደ ቻይና፣ ሩሲያ፣ ቱርክ፣ ኖርዌይ የመሳሰሉ ሀገራትን ጨምሮ የአውሮፓ ህብረትና የአፍሪካ ህብረትን ጭምር እያው
እያወገዙት የሚገኘው። ይህ በእንዲህ እንዳለ የመተካካት ፖሊሲ የምትከተለው ኢራን አያቶላው ማረፋቸው እንደተረጋገጠ ወዲያው ልጃቸው ሙጅታባ አሊ ካሚኒ መሾማቸው ተረጋግጧል። በሌላ በኩል መውጫ ቀዳዳ የጠፋቸው የኢራን ብሔራዊ መከላከያ ምክር ቤት አባላት ስብሰባ ላይ ያሉ በተፈጸመ ጥቃት ለወሬ ነጋሪ ሳይቀሩ ሁሉም ማለቃቸው ተነግሯል። የኢራን ጦር ጠቅላይ ኤታማዦር ሹም፣ የኢራን መከላከያ ሚኒስትርና ሌሎችም በርካቶች መሞታቸውን የተረጋገጠው። ታዲያ ኢራን እውነት እነዚህን ቁልፍ ሰዎች በመተካት ጦርነትን ትቀጥላለች ወይስ የአያቶላው መንግስት መጨረሻን እንመለከት ይሆን? ለአሁኑ አበቃን። ቻናሉን ሰብስክራይብ በማድረግ ቤተሰባችን ስለሆናችሁ እናመሰግናለን። መልካም ቆይታ።